ይኸውላችሁ እና አላዛር ዩቲዩብ ላይ ነው ብቻውን ሲለፋ ማየው የነበረው ልጅ እድሉን ሰጥቻለሁ። አሁን እድሉን አግኝቷል። 318 ውስጥ ቀድሞ ገብቷል። እዚህ ውስጥ ያላችሁ እድሉን ሰጣችኋለሁ ስል ይሄው ዩቲዩብ ላይ የምታውቁት ልጅ ራሱ ባለሙያ ነው። ራሱ ምን አለው መጥቷል ማለት ሐሳቡን ይሸጣል። አሁን እኔ ሰው አተው ገንዘብ አተው ዘመድ አተው ኔትወርኩ አተው ግን ዕውቀት ችሎታ ጸጋ ኖሯቸው ተቀብረው የቀሩ በባትሪ ፈልጌ አቧራቸውን አራግፌ ይሄው ህዝብ ያቋቋመው ሚዲያ ላይ በነፃነት ድሃ ተበደለ ፍርድ ተጓደለ ብለው ሐሳባቸው እንዲሸጡ ነው ማለት ነው። ግብፅ አትገዛንም፣ ግንቦት ሰባት አይገዛንም፣ ሻዕቢያ አይገዛንም፣ ብልጽግና አይገዛንም፣ ማንም አይገዛንም። ህዝብ ነው። የህዝብ ሚዲያ እናቋቁማለን። የህዝብን ድምፅ ብሶት እናሰማበታለን። እንደ አማኝ ስለ እምነታችን፣ እንደ ዜጋ ደግሞ ስለ ሀገራችን እውነቱን ሐቁን እንነጋገርበታለን ማለት ነው። ስለዚህ ሌሎቻችሁ እድሉን ያጣችሁ በታሪክ ላይ የምትሰሩ፣ በአንድነት ላይ የምትሰሩ፣ በፍቅር ላይ የምትሰሩ፣ በባህል ላይ የምትሰሩ፣ በትምህርት ላይ የምትሰሩ፣ በጤና ላይ የምትሰሩ ይኸው ጥሬን አቅርቤያለሁ። ኑ 24 ሰዓት ክፍት ነው። ፖለቲከኞች ብቻ በጎጥ ተቦዳድ ነው ገንዘብ የሚበሉበት የሚበጦብጡበት። እስከዛሬ ካየናቸው ሚዲያ የተሻለ ሚዲያ እናመጣለን። ቅርጹን አሳምረን እንሰራለን። ስለዚህ ዘመዳተን ሰው አጣን ብላችሁ የተቀመጣችሁ እኔ ወንድማችሁ አለውላችሁ። ኑ እግዚአብሔር ስራውን እንዴት እንደሚሰራ እናሳይ። እንችላለን። ስለዚህ አቅም ያላቸው ሰዎች እንትን እንላለን ማለት ነው። ይቅርታ ቴክታ ታዩ እንደሱ አይደለም። እነዚህ በጎጥ የተደራጁ ሰዎች አይደሉም አሁን የሚመጡት። ኪሩቤል በጣም ጥሩ መስመር ላይ የነበረ ነው፣ ግን አሁን ለዚህ ለምንፈልገው አይሆንም። እንዴት እንደተነጃጀስን ይታወቃል። እና አሁን ጥቆማ ሳይሆን ራሳቸው ይምጡ። ታሪክ ላይ የሚሰሩ ባህል ላይ የሚሰሩ ምን ላይ የሚሰሩ ሰዎች ይምጡ። ሜዳውን መድረኩን እናመጣለን። ጎጠኛ ጉልጥምታም ይሄ መንደርተኛ ይሄ ከሰፈር ተወሽቆ ያለ ሰው አያስፈልግም። ከዛ ይልቅ እንደ ዩሪ አይነት ዩሪ ጥሪ ያቀርብልሃለሁ። ወንድሜ ነህ። ግልጽ ነው የምነግርህ። ቦታ አይደለም መንደርተኝነት ቦታ ኮተታ መዛዛ አይደለም። ናና የምትፈልገውን ነገር በምትፈልገው ቋንቋ መናገር የምትችል ሰው ስለሆን መድረክና ብርም አትለምን፣ አይሰጡምም፣ የሚያደርጉልህም ነገር የለም። ሰዓት እሰጥሃለሁ፣ አቅም አለ። ሲፈልግ ሰው ይሟገትህ እናና ቀርበህ ማድረግ ትችላለህ። ይኸው ጥሬን አቀርባለሁ። እኔ ወንድሜ ስለሆነ ነው የምናገረው። ወንድሜ ስለሆነ አክባሪውም ስለሆንኩ ነው የምናገረው። አክባሪውም ሀሳቡን መሸጥ ለ60 ለ70 ሚሊዮን ህዝብ የአማራን ኬዝ የኢትዮጵያን ኬዝ የአማራን ኬዝ እሸጣል በፈለገው መንገድ መሸጥ የሚፈልግ ሲሆን ይመጣል። ኮተቶቹን አራግፎ ማለት ነው። ራሱን ችሎ መቆም የሚችል ሰው ነው። የራሱን ዩቲዩብ የራሱን ምን አዘጋጅተህ ያንተን በዛ ሚዲያው ላይ ግን ለሰዎች ጋር ተደራሽ መሆን ትችላለህ። በእናንተ ፊት ጥሪ ያቀርብለታል እንጂ ይህን ጎጣጣም ምናምን መንደሬውላ እንትን አንልም ማለት ነው። ስለዚህ የዘመድ ሚዲያ እዚህ ደርሷል። ጸልዩልን። 120 ቤተሰቦችን በሚገርም ሁኔታ የራሳቸውን እንትን አድርገዋል። ወደ እናንተ ደግሞ እንመጣለን። ይሄን ስንጨርስና ወርሃዊ ቋሚ ተመዝጋቢዎች መኖር ስላለባቸው ወደ እናንተ ስንመጣ እናንተ ተዘጋጅታችሁ ጠብቁ። ራሱን የቻለ ሲስተም እየተሰራ ነው። የአይቲ ግሩፑ የሚገርም ሲስተም እየሰራ ነው። ለባለ ሀብቶች ለሁሉ ነገር የሚሆን ነገር አድርጓል። ምናልባት ዘመድ ሚዲያ ስኮላርሺፕ ሁላ ሊያዘጋጅ ይችላል ወደፊት በቅርቡ ምናምን በኢትዮጵያ ውስጥ ነጥብ ብጥብጥ አድርገው ሰቅለው ነገር ግን ስኮላር አግኝተው ያን የሚሸፍንላቸው ያጡ የኦሮሞ፣ የአማራ፣ የጉራጌ፣ የትግሬ፣ የኢትዮጵያ ልጆች አሉ። እነዛን ልጆች
በህይወት እያለው ሰብስበን አንድ ትልቅ ድርጅት አቋቁመን ማምጣት ነው። እንዲማሩ እውቀት እንዲያገኙ ማድረግ እንችላለን። ስለዚህ አማክሩን፣ ኑ ቢዝነስ እንስራበት በሚል ጭንቅላት ሳይሆን ሀገርን ወገንን እንዴት እንጥቀም በሚል ኑ። ከዚህ በተረፈ ምንም አይነት ሚዲያ የሌለው የአማራ ፋኖ ነው። የአማራ ፋኖ በጎንደር፣ የአማራ ፋኖ በጎጃም፣ የአማራ ፋኖ በወሎ፣ የአማራ ፋኖ በሸዋ እነዚህ የራሳቸው መድረክ አላቸው። የራሳቸውን የአየር ሰዓት ወስደው ጥሩ ነገር ማድረግ ይችላሉ። እዛ እኔ ለወንፊቱ ነው ያለው። ለወንፊቱ ነው ይሄ ሌባ፣ ጎጠኛ፣ ነፍሰ ገዳይ፣ አረመኔ፣ የጸረ አማራ የአማራ ትግል ጎታጅ ፋኖ መስሎ ገብቶ እንደ ሾተ ላይ ትግሉን የሚጎትተውን እሱን አይማረኛ አልምረውም፣ መቼም አልተወውም። እሱ ሳይሆን ትክክለኛውን ዘገባ የሚያቀርቡ ትክክለኛውን ሀቀኛውን ነገር የሚያቀርቡ የሀቅ ሚዲያ ስለሆነ የእውነት ሚዲያ ስለሆነ እውነት የሚሸጥበት እንጂ ሐሰተኞችና ሐሳውያን የሚነግሱበት ሚዲያ አይደለም። ስለዚህ መድረኩ ክፍት ነው። አማራ በብዙ ነገር የተበደለ ስለሆነ በዚህ በሚዲያው ማለት ነው። ይሄ የአማራ ሚዲያ የሚባሉት ያሉትን ሰዎች አይተናቸዋል። ከጥቂቶች በስተቀር የሚያደርጉትን አይተናል። ምን ውስጥ ተወሽቀው ምን እንዴት እንደሚከፋፍሉት ማለት ነው። ይህንን እናስቀራለን። ባለቤቶቹ የሚመሩት ራሳቸው በሚመሩት መልኩ የራሳቸው የአየር ሰዓት ይኖራቸዋል ማለት ነው። ዘመድ ሚዲያ ይሄንን ይመስላል። እንግዲህ ወደ ሁለተኛው አጀንዳ እንሄዳለን። ሁለተኛው አጀንዳችን ሰሞኑን በኤርትራና በኢትዮጵያ